ኢንስታግራም ላይ ፎሎወር እያጠራችሁ ከሆነ ወይም ደግሞ ፎሎወር ማግኘት ከፈለጋችሁና ኢንስታግራም ላይ አካውንታችሁን ማሳደግ የምትፈልጉ ከሆነ ትክክለኛው ቪዲዮ ላይ ነው የመጣችሁት። ዛሬ እያንዳንዱን ነገር የምንወያይ ይሆናል ማለት ነው። ሰላም እንዴት ናችሁ? ቃላብ እባላለሁ። ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ይሄን ቪዲዮ ጀምሩ። ከ3 ወር በፊት ኢንስታግራም ፎሎወሬ ኦልሞስት ወደ 500 አካባቢ ነበረ። አሁን ላይ ግን 5000 እና ከዛ በላይ ፎሎወሮችን ማግኘት ችያለሁ። ይህንን እንዴት እንዳገኘው ከመጀመሪያው እስከ መጨረሻው ልንገራችሁ። መጀመሪያ ፕሮፋይሌን ኦፕቲማይዝ አደረግኩት። ኦፕቲማይዝ ስላችሁ ከፕሮፋይል ይጀምራል። ክሊር የሆነ ፕሮፋይል ያስፈልጋችኋል which means ፕሮፌሽናል የሆነ እናንተን የሚገልጽ ብራንዳችሁን የሚገልጽ የብራንድ ከለር ካላችሁ ደግሞ ከዛ ስኪም ጋር መሄድ ጥሩ የሆነ ፕሮፋይል ፎቶ ያስፈልጋችኋል ማለት ነው። ይህንንም እንዴት እንዳደረኩኝ በእኔ ፕሮፋይል እያሳየው ልንገራችሁ። ኢንስታግራም ላይ ስትገቡ ፊት ለፊት ላይ የምታዩት ፕሮፋይሌ ነው። ፕሮፋይሌ ይህንን ይመስላል። ክሊር የሆነ ፎቶ ማግኘት ከቻላችሁ እንደዛ ብትጠቀሙ ሪኮመንድ አደርጋችኋለሁ። በመቀጠል ስማችሁ ነው። ከስማችሁ ጎን ለጎን አሁን ለምሳሌ እኔ ኮንተንት ክሬተር ነኝ። ኮንተንት ክሬተር እለዋለሁ ማለት ስላሽ አድርጌ። እናንተ ለምሳሌ ዲጂታል ማርኬተር ልትሆኑ ይችላላችሁ፣ ዶክተሮች ልትሆኑ ይችላላችሁ፣ ዴንቲስቶች ልትሆኑ ይችላላችሁ። ያላችሁን ፕሮፌሽን ስላሽ አድርጋችሁ ብታስቀምጡ አንደኛ ለሰርች ኢንጂን ኦፕቲማይዜሽን ይጠቅመዋል። ሁለተኛ ደግሞ እናንተ ምን እንደሆናችሁ ጀስት ሰው ፕሮፋይላችሁ ላይ በመግባት ብቻ ማየት ይችላል ማለት ነው። ስለዚህ ይሄንን ካደረጋችሁ በኋላ ቀጣይ ማድረግ ያለባችሁ ነገርና በጣም ብዙ ሰዎች ሚስ የምታደርጉት ነገር ባዮ ነው። ባዮ በጣም ማተር ያደርጋል which means ሰው መጀመሪያ ፕሮፋይላችሁን ያያል፣ ስማችሁን ያያል፣ ፎሎወራችሁን ካየ በኋላ ቀጥታ ባዮ ላይ ነው የሚሄደው። የእናንተ ባዮ ስለእናንተ የማይገልጽ ከሆነ ኦር ደግሞ የምትሰሩትን ስራ የማይገልጽ ከሆነ ወይም ታርጌት የምታደርጉትን ነገር የማይገልጽ ከሆነ ምንም ጥቅም የለውም። ለምሳሌ እኔ ከተለያዩ ብራንዶች ጋር እሰራለሁ። ለዛም ነው እዚህ ጋር ሄልፒንግ ብራንድስ ስታንድ አውት ያልኩበት ምክንያት ማለት ነው። ከዛም ባለፈ እዚህ ጋር ሶሻል ሚዲያ ግሮዝ ኤክስፐርት ነው ያልኩት which means ሶሻል ሚዲያ ላይ የተለያዩ ሀሳቦችን ሼር ስለማድረግ የተለያዩ ነገሮችን ኢንሳይት ስለምሰጥ ያንን ስለሚገልጽልኝ ይሄንን አደረኩት ማለት ነው። የተለያዩ ብራንዶች ይኖራሉ ቢዝነሳቸውን ሶሻል ሚዲያ ላይ ስኬል ማድረግ የሚፈልጉ እንዲሁም ሶሻል ሚዲያ ላይ ከፍ ማድረግ ቢዝነሳቸውን የሚፈልጉ ሰዎች እንዲያናግሩኝ ዲኤም ሚ ቱ ስኬል ዩር ብራንድ አልኩት ማለት ነው። which means የተለያዩ ብራንዶች ሶሻል ሚዲያ ላይ ጥሩ እይታ ኦር ደግሞ ጥሩ ኢንጌጅመንት እንዲኖራቸው ከኔ ጋር ያወራሉ ማለት ነው። ከዛም ባለፈ ደግሞ ታይትሌን አስቀመጥኩኝ። ኮድ ፋይተርስ ላይ ኮፋውንደር ነኝ። ኮድ ፋይተርስ የምታውቁት ከሆነ የቴክ ቻናል ነው። የቴክ ኢንሳይቶችን የተለያዩ አፕዴቶችን የምንለቅበት ቻናል ስለሆነ እዛ ላይ ታይትሌን አስቀመጥኩኝ ማለት ነው። ለምሳሌ እናንተ ቢዝነስ ኖራችሁ ሊሆን ይችላል፣ የድርጅት ኮፋውንደር ሲኢኦ እንዲሁም የተለያየ ማዕረግ ሊኖራችሁ ይችላል። እዚህ ላይ ብታስቀምጡት አንድ ስቴፕ የእናንተን ስታተስ ከፍ የሚያደርግ ነገር ስለሆነ ብታስቀምጡበት ሪኮመንድ አደርጋችኋለሁ ማለት ነው። ከዛ ባለፈ ሊንክ ትሪ ነው ያስቀመጥኩት። እዚህ ሊንክ ትሪ ላይ በምትገቡበት ሰዓት ዲቴል ሶሻል ሚዲያ ማግኘት ይችላሉ ማለት ነው። ለምሳሌ ሰው ገብቶ ቲክቶክ ብቻ ኦር ደግሞ ቴሌግራም ብቻ ሳይሆን ሙሉ የቴሌግራም፣ ዩቲዩብ፣ ቲክቶክ፣ ኢንስታግራም፣ ፌስቡክ እንዳለ ዲቴል ማግኘት ይችላል ማለት ነው። ከዛም ባለፈ ዌብሳይት ካላችሁ እዚህም ላይ ማስገባት ትችላላችሁ። ሊንክ ትሪ ማውጣት በጣም ቀላል ነው። እንዴት ማውጣት እንደምትችሉ ዩቲዩብ ላይም ሰርች ብታደርጉ ታገኙታላችሁ ማለት ነው። ስለዚህ ሊንክ ትሪ ብታወጡ በጣም ሃይሊ ሪኮመንድ ማድረጋችሁ ነገር ነው ማለት ነው። ስለዚህ ሊንክ ትሪ ውስጥ ገብተው ምንም አይነት ነገር አያጡ። በዚህ መልክ ባዮን ሰርቻለሁ ማለት ነው። በእርግጥ ከዚህ የተሻለ አድርጌ መስራት እችላለሁ። እሱን በደንብ ኦፕቲማይዝ ካረኩት በኋላ ደግሞ ሌላ ቪዲዮ ላይ በደንብ ሰራላችኋለሁ ማለት ነው። ከዛ ባለፈ በጣም ብዙ ሰዎች ማታረጉት ነገር ወይ ደግሞ ሚስ የምታረጉት ነገር ቢኖር እዚህ ጋር ሃይላይት ነው። ሃይላይትን እንደምታዩት አንድ አይነት የሆነ ሉክ ነው። ይህም ደግሞ ብራንዳችሁ አውተንቲክ እንዲሆን ያደርገዋል። ለምሳሌ ብራንድ ከለራችሁ ቢጫ ከሆነ ወይ ደግሞ የራሳችሁ ብራንድ ከለር ካላችሁ በዛ ብራንድ ከለር ሃይላይቶችን መስራት ትችላላችሁ ማለት ነው። እነዚህ ሃይላይቶች እንዴት ልስራው ካላችሁ ደግሞ ከዚህ በፊት ስቶሪ የምታረጓቸው ነገሮች ሊኖር ይችላሉ። አርካይቭ ላይ ገብታችሁ ያስቀመጣችኋቸው ነገሮች ሊኖር ይችላል። አርካይቭ ላይ እዚሁ ላይ 3 ዶቷን ነክታችሁ እዚህ ላይ በመግባት አርካይቭ ሚላል አርካይቭ ውስጥ ገብታችሁ እስከዛሬ ስቶሪ ያደረጋችኋቸው ነገሮች እንዳለ ይመጣሉ። እነዛን እየገባችሁ ሃይላይት ላይ ማምጣት ትችላላችሁ ማለት ነው። እንደዛ በማድረግ ሃይላይት ላይ ማስቀመጥ ትችላላችሁ። ከዛ የሃይላይታችሁን አይከን ኦር ደግሞ ራሱኑ ክሬት ማድረግ ትችላላችሁ ማለት ነው። የሃይላይታችሁን ፕሮፋይል መቀየር የምትፈልጉ ከሆነ እዚህ ጋር ኤዲት ሃይላይት ካላችሁት በኋላ ኤዲት ከቨር ብላችሁ የምትፈልጉትን ፎቶ እዚህ ላይ ማስገባት ትችላላችሁ ማለት ነው። በፎቶሾፕ ኦር ካንቫ ላይ ሰርታችሁ ማስገባት ትችላላችሁ በቀላሉ። ሲምለስ የሆነ ሉክ ይኖረዋል ማለት ነው። ከዛ ባለፈ በቃ ፖስት የምታደርጓቸው ቪዲዮዎች እንዲሁም ፖስቶች ናቸው እዚህ ላይ የሚመጡት ማለት ነው። በዚህ መልክ ፕሮፋይላችሁን ኦፕቲማይዝ ማድረግ ትችላላችሁ። ሁለተኛው ፖይንት ደግሞ ከታች የምታገኟቸው እነዚህ ኮንተንቶች መስራት ነው። ምን አይነት ኮንተንት እሰራለሁ፣ እንዴት ቫይራል ይወጣል የሚለውን ደግሞ በደንብ ልንገራችሁ። አሁን ላይ በደንብ ኢንስታግራም ላይ ፑሽ እያደረገ ያለው እንደምታውቁት ሪል ነው። ምክንያቱም ከቲክቶክ ጋር ኮምፔር እያደረጉ ስለሆነ ብዙ ሶሻል ሚዲያዎች ቲክቶክ ከመጣ ጀምሮ ቨርቲካል ፎርም ቪዲዮዎች በደንብ ፑሽ እየተደረጉ ነው። ስለዚህ ቨርቲካል ፎርም ቪዲዮዎች ማለት ይሄኛው ሆሪዞንታል ነው። እንደ ቲክቶክ አይነት ቪዲዮዎችን ቀርጻችሁ ኤዲት አድርጋችሁ ፖስት ብታደርጉ እንደምታዩት ብዙ እይታ
ማግኘት ትችላላችሁ ማለት ነው። በጣም በእርግጠኝነት ግን ፖስት ስታደርጉ ሎ ኢንጌጅመንት ነው የሚኖረው። ምክንያቱም አዲስ አካውንት ማውጣችሁ እንዲሁም የነበራችሁ አካውንት ላይ ፖስት የምታደርጓቸው ቪዲዮዎች ብዙ ጊዜ እይታ ያገኙም። ይህም ደግሞ የምትሰሩት ቪዲዮ በጣም ኢንስታግራም ሰሌክቲቭ ስለሆነ ኢንስታግራም ፑሽ እያደረጉ አይደለም ማለት ነው። ነገር ግን አንዱ ቪዲዮ ቫይራል ከወጣላችሁና ብዙ ሰዎች ጋር ከደረሰ የሆነ ጋራንቲድ የሆነ ቪዲዮ ኦር ደግሞ ጋራንቲድ የሆነ ቪው ማግኘት ትችላላችሁ ማለት ነው። እኔ ከዚህ በፊት 500 ፎሎወር በነበረኝ ሰዓት ፖስት ማድረጋችሁ ቪዲዮዎች እንደምታዩት ቆይ ላሳያችሁ። በጣም ሎ ኢንጌጅመንት ነበራቸው። እዚህ ጋር እንደምታዩት እነዚህ እንደውም ከታች ያሉት ኮላብ አድርጌ ፖስት ያደረኳቸው ናቸው። እንደምታዩት 700 900 800 በጣም ሎ ኢንጌጅመንት ነበራቸው እና ዘ ሞመንት አንድ ቪዲዮ ፖስት ሳደርግ በጣም ብሎውት አደረገ which means ስለ ኢንስታግራም የሰራው ቪዲዮ ነው። ሶ ኢንስታግራም ላይ ፎሎወሮቻቸው ማሳደግ የሚፈልጉ ብዙ ሰዎች ስላሉ የኔን ቪዲዮ በደንብ አዩልኝ። ሶ ያ ቪዲዮ ከወጣ በኋላ ሌሎቹ ቪዲዮዎች በደንብ ፑሽ መደረግ ጀመሩ ማለት ነው። ከዚህ በኋላ ፖስት ማድረጋቸው ቪዲዮዎች ጋራንቲድ የሆነ 1000 ቪው አገኛለሁ 1000 2000 ቪው ይኖራል ማለት ነው። ጥሩ ቪዲዮ በሰራው ቁጥር ደግሞ እንደምታዩት ብዙ እይታ አገኛለሁ ማለት ነው። እዚህ ጋር ስለ ኢንስታግራም የሰራሁት ቪዲዮ 292000 ኦልሞስት ወደ 300000 የሚጠጋ ሰው አይቶታል ማለት ነው። ስለዚህ አሁን የኔ ኒሽ ከሶሻል ሚዲያ ማርኬቲንግ ጋር ሶሻል ሚዲያ ግሮዝ ጋር የተገናኘ ነገር ስለሆነ ሴሌክቲቭሊ እነዚህ ቪዲዮዎች ብዙ እይታ ስላገኙ እንደነዚህ አይነት ቪዲዮዎች በደንብ በሰራው ቁጥር ብዙ ሰዎች ጋር መድረስ ይችላልው ማለት ነው። ይሄም ደግሞ ብዙ ፎሎወር በቀላሉ ማግኘት አስችሎኛል ማለት ነው። ስለዚህ እናንተ ማድረግ ያለባችሁ የእናንተ ኒሽ ሄልዝ ሊሆን ይችላል፣ ቴክ ሊሆን ይችላል፣ ኢንተርቴይንመንት ሊሆን ይችላል። የምትሰሯቸው ኮንተንቶች ላይ በደንብ ፎከስ አድርጋችሁ በደንብ ቫሪዬሽን መስራት፣ የተለያየ አይነት ቫሪያት ያላቸውን ኮንተንቶች መስራት ነው። ለምሳሌ አሁን የእናንተ ያላችሁበት ኒሽ ቴክ ከሆነ ከእናንተ ኒሽ ጋር የሚሄዱ ሌሎች ኮንተንት ክሬተሮች ይኖራሉ። እነዛን ኮንተንት ክሬተሮች ጋር ገብታችሁ የሚሰሯቸው ቪዲዮዎች ቫይራል የሚወጡትን በደንብ መርጣችሁ እነዛን ቪዲዮዎች እናንተ ላይ ዱፕሊኬት እያደረጋችሁ መስራት፣ ራሱን ባይሆንም ከዛ ጋር የሚቀራረቡ እናንተ የምታውቋቸውን ቪዲዮዎች በደንብ መስራት ማለት ነው። ስለዚህ ብዙ ሰዎች ጋር በእርግጠኝነት መድረስ ትችላላችሁ። ከዛ በኋላ የራሳችሁን ቪዲዮዎች ብትሰሩ ብዙ ሰዎች ጋር በቀላሉ መድረስ ትችላላችሁ ማለት ነው። ይሄም አንደኛው አማራጭ ሲሆን፣ ሁለተኛው አማራጭ ደግሞ ወደ ሶስተኛው ፖይንት ይወስደናል፣ ቡስት ማድረግ ነው። አሁን ላይ በጣም ብዙ ቢዝነሶች ቡስት እያደረጉ ይገኛሉ። እንዲሁም ኖርማል ክሬተሮችም ቡስት ወደ ማድረጉ እየገቡ ነው። ይህም ደግሞ ማስተር ካርድ ከመጣ ጀምሮ በተለይ ባይቢት ላይ እንዲሁም ቢትኖብ ላይ የመሳሰሉ አፖች ላይ እና ዌብሳይቶች ላይ በቀላሉ ማስተር ካርድ ማውጣት ስለሚያስችላችሁ ብዙ ሰዎች ቡስት እያደረጉ ይገኛሉ። ነገር ግን ማስተር ካርድ ስላላችሁ ብቻ ዝም ብላችሁ ቡስት ማድረጉ ተገቢ አይደለም። ምክንያቱም ታርጌትድ ወደ ሆነ ኦዲየንስ ጋር መድረስ መቻል አለበት። ይህም ደግሞ በደንብ የሚጠቅመው ቢዝነስ ካላችሁ በጣም ሪኮመንድ ይደረጋል። ከዛ ባለፈ ደግሞ ኖርማል ክሬተር ከሆናችሁ ቡስት ማድረጉ ሪኮመንድ አላደረጋችሁም። ምክንያቱም ኮንተንት ክሬተርስ ከሆናችሁ ድረስ ቡስት ማድረጋችሁ ሌሎች ቪዲዮቻችሁን ሊጎዳባችሁ ይችላል። ማለትም ሌላ ቪዲዮ በሰራችሁ ቁጥር ሎ ኢንጌጅመንት ወይም ደግሞ ሎ ቪዋችሁ በጣም ያነሰ ሊሆን ይችላል ማለት ነው። ስለዚህ ቡስት ባታደርጉ ሪኮመንድ አደርጋችኋለሁ። ነገር ግን ቢዝነስ ካላችሁና ቢዝነሳችሁ ብዙ ሰው ጋር በአንድ እንዲደርስ የምትፈልጉ ከሆነ ቡስት ብታደርጉት ሪኮመንድ የሚደረግ ነገር ነው። ስለዚህ ቡስት ለማድረግ ደግሞ ኢንስታግራም የራሱ የሆነ ፕሮፌሽናል ዳሽቦርድ አለው። እዛ ላይ ገብታችሁ ቡስት የምታደርጓቸው ቪዲዮዎች እንዲሁም ደግሞ ኖርማል ክሬተር ከሆናችሁ ደግሞ የቪዲዮአችሁን ፐርፎርማንስ የምታዩበት አንዱ አማራጭ ነው ማለት ነው። ስለዚህ ፕሮፌሽናል ዳሽቦርድ ላይ ገብታችሁ በዚህ መልክ እንዳለ ይመጣላችኋል። ኢንሳይቱ ቪውስ ሚለውስ ከገባችሁ በኋላ በዚህ ወር ያገኛችሁት ቪው ይመጣላችኋል ማለት ነው። እኔ ሞስትሊ ከሪል ነው ያገኘሁት። ለዚህ ነው ኦርጋኒክ የሆኑ ቪዲዮዎችን ስሩ ምላችሁ። ስቶሪ ላይ 5.5% which is በጣም ትንሽ ነው። ስለዚህ ከሪል ነው አብዛኛው እየመጣ ያለው። ሪሎችን ብትሰሩ በደንብ ሪኮመንድ አደርጋችኋለሁ ማለት ነው። ከዛ ባለፈ አድ ሚላለ አድ ቱልስ ሚላለ እኔ ከረንትሊ ምንም አይነት አድ ራን አላደረኩም፣ ማለትም ቡስት አላደረኩም። ለዛ ነው እዚህ ጋር ማይመጣልኝ። ነገር ግን አድ ራን የምታደርጉ ከሆነና ከአዱ ጀነሬት ያደረገውን ነገር እዚህ ላይ ማግኘት ትችላላችሁ። ስለዚህ እንዴት ቡስት አደርጋለሁ የምትሉ ከሆነ እዚሁ ላይ ቡስት ማድረግ ትችላላችሁ። ቡስት ፖስት የምትላለች እዚህ ጋር ሶ ቡስት ፖስት ስትሉት የምትፈልጉትን ቪዲዮ መርጣችሁ ታርጌት ወደ ሆነ ኦዲየንስ ቡስት ማድረግ ትችላላችሁ። ስለዚህ ቡስት ለማድረግ ምናምን ኢንዲቴይል በደንብ ሌላ ቪዲዮ ሰራላችኋለሁ። ምክንያቱም ቪዲዮ በጣም እንዳረዝምብኝ ስለፈለኩኝ ነው። እዚህ ላይ ገብታችሁ ቡስት ማድረግ ትችላላችሁ። ጀስት ኖርማሊ በዚህ እንለፈውና የምትፈልጉትን ቪዲዮ ቡስት ማድረግ ትችላላችሁ። ከዛ ባለፈ ሪኮመንድ ላደርጋችሁ የምፈልገው ነገር ኢንስታግራም ክሬተርስ ሚል ራሱ ኢንስታግራም ፔጅ አለው። ሶ ሰርች ላይ ገብታችሁ እዚህ ጋር ኢንስታግራም ክሬተርስ የሚል አለ። እዚህ ጋር ኦልሞስት ወደ 19 ሚሊዮን እና ከዛ በላይ ፎሎወር ያለው ፔጅ አለ። ሶ እዚህ ላይ ገብታችሁ ያሉትን ቪዲዮዎች ብታያቸው ኢንስታግራም አፕዴት ሲኖር እንዲሁም አዳዲስ ነገር ሲኖር እዚህ ላይ የሚለቁበት ፕላትፎርም ነው እና ራሱ ኢንስታግራም ያዘጋጀው ፕላትፎርም ነው። ይሄ ኦፊሻሊ ኢንስታግራም ነው። ሶ ይሄኛው እንኳን ጀስት ፎሎ ብታደርጉት ይዳዝ ማተር፣ ግን ጀስት ክሬተር ከሆናችሁና ኢንስታግራም ላይ ፎሎወር ማግኘት የምትፈልጉ ከሆነ ይሄኛው ፔጅ በደንብ ስለሚጠቅማችሁ ይሄንን ፔጅ ፎሎ አድርጋችሁ እዚህ ላይ የሚለቀቁትን ነገሮች አዳዲስ ነገሮች አፕዴት ብታደርጉ ራሳችሁን ሪኮመንድ አደርጋለሁ።
አደርጋችኋለሁ። ሌላውና የመጨረሻው ነጥብ በደንብ ፎከስ እንድታደርጉ የምፈልገው ነገር ቢኖር ኢንስታግራም ላይ ራሱ መማር ትችላላችሁ። መማር ስላችሁ ደግሞ እያንዳንዱን ነገር ፖስት ለማድረግ ምን መስራት አለብኝ የሚለውን ኢንስታግራም ራሱ ጋይድ ያደርጋችኋል ማለት ነው። እሱን ለማግኘት ደግሞ እዚህ ላይ ፕሮፌሽናል ዳሽቦርድ ውስጥ ነው የምታገኙት። እዛ ውስጥ ፕሮፌሽናል ዳሽቦርድ ውስጥ ከገባችሁ በኋላ ቤስት ፕራክቲስ የሚለው ስትገቡ እዚህ ጋር ክሬሽን የሚላለ፣ ኢንጌጅመንት የሚላለ፣ ሪች የሚላለ፣ ሞኔታይዜሽን እና ጋይድላይንስ የሚላለ። ኢንስታግራም የራሱ ጋይድላይን አለው። ጋይድላይን እንዳታልፉ እንዲሁም ራሱ ህግ ስላለው እዚህ ላይ ገብታችሁ ጋይድላይኑን ማንበብና መረዳት ትችላላችሁ። ቪዲዮዎችም አሉ ከታች እነሱ ማየት ትችላላችሁ። ኢንጌጅመንት ከፈለጋችሁ ደግሞ which means አሁን ፎሎወር እንዲመጣ or ደግሞ ቪዲዮአችሁ ኢንጌጅ እንዲያደርግ የምትፈልጉ ከሆነ ደግሞ እዚህ ላይም በደንብ ያስረዳችኋል ማለት ነው። ምን ማድረግ እንዳለባችሁ ምናምን ይነግራችኋል። ከዛም ባለፈ እዚህም ጋር ቪዲዮዎች አሉ መማር ትችላላችሁ ማለት ነው። እዚህ ላይ በደንብ ከተማራችሁ በኋላ የምትሰሩት ቪዲዮ ጥሩ እይታ እንዲያገኝ በደንብ ስለሚረዳችሁ ይህንን ነገር ብታደርጉ። ከዛ ባለፈ እንደ ቦነስ ቲፕ የምጨምርላችሁ ነገር ቢኖር ኢንስፓይሬሽን የሚል አለ። እዚህ ጋር ኢንስፓይሬሽን ማለት ከእናንተ ኒሽ ጋር የሚሄዱ ቪዲዮዎችን ማለትም እንደ ክሬተር ሰርች ኢንሳይት እንደሚባለው አካውንትም ሊሆን ይችላል፣ ሪልም ሊሆን ይችላል፣ ኦዲዮም ሊሆን ይችላል። በዚህ መልክ ይመጣላችኋል። በእርግጥ እንደ ክሬተር ሰርች ኢንሳይት ዲቴይል የሆነ ነገር ላይ ሰጣችሁ ይችላል። ነገር ግን እንደ ኢንስፓይሬሽን አይታችሁ ኢንስፓየር እንድትሆኑ ያደርጋችኋል ብዬ አስባለሁ። ይህንን ነገር በመጠቀም የተሻለ ቪው የተሻለ ፎሎወር ማግኘት ትችላላችሁ። ከዚህ ባለፈ ኢንስታግራም ላይ ምን ማድረግ እንዳለባችሁ ምን መጠቀም እንዳለባችሁ እንዲሁም አሁን የነገርኳችሁ በሙሉ ኢን ዲቴይል የያዘ ፒዲኤፍ ፋይል ቴሌግራም ቻናል ላይ አታች አድርጌላችኋለሁ። ቴሌግራም ቻናሌን ከታች ባለው ሊንክ ማግኘት ትችላላችሁ። እንዲሁም ደግሞ ካጣችሁት እዚህ ቪዲዮ ስር በምታገኙት ቴሌግራም ዩዘር ኔም ገብታችሁ ቴሌግራም ቻናሌን ጆይን አድርጋችሁ እዛ ላይ የምታገኙትን ፋይል በመክፈት ዲቴይል ማንበብና መረዳት ትችላላችሁ ማለት ነው። ከዛ በተያያዘ የምትፈልጉት ነገር ካለ ጥያቄ ካላችሁ እንዲሁም ቀጣይ ምን መስራት እንዳለብኝ መንገር የምትፈልጉ ከሆነ ደግሞ ኮሜንት ሴክሽኑ ባዶ ነው። እዛ ላይ የፈለጋችሁትን ሀሳብ አስተያየታችሁ መስጠት ትችላላችሁ ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ በማድረግ ከወደዳችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። ይመቻችሁ።